መጽሐፍ ቅዱስ ሆኖም በደረስንበት በዚያ እንመላለስ ይላል። ብዙ ጊዜ ይህንን የመጽሐፍ ቅዱስ ክፍል የምንጠቀመው በተቃራኒው መንገድ ይመስለኛል። ምክንያቱም አንዳንድ ክርክሮች ተነስተው ወይም አንዳንድ ውይይቶች ተነስተው ወይም ትምህርቶች ተሰጥተው ያ ትምህርት በጣም አሳማኝ ሆኖ ልንቃወመው ወደማንችልበት ደረጃ ብንደርስ እንኳን መቀበል ሳንፈልግ ስንቀር አንተም በደረስክበት ተመላለስ፣ እኔም በደረስኩበት ልመላለስ እንባባላለን። ክፍሉ ግን አሁን ካለንበት ቦታ ስለመጨመር አዲስ ነገር ወደ አዲስ ደረጃ ስለመድረስ ነው የሚናገረው። ኮንቴክስቱን አጠቃላይ ስናየው ጳውሎስ እኔ አሁን እንደያዝኩ ወይ ፍጹም እንደሆንኩኝ አይደለም፣ ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ የፊቴን ደግሞ ለመያዝ እዘረጋለሁ ነው የሚለው። እንደውም አንዳች ልዩ ነገር ቢኖር ደግሞ ያንን እግዚአብሔር ይገልጥላችኋል ብሎ ነው የሚናገረው። ይሄ የተጻፈው ሁልጊዜ የማደግ ፍላጎት እንዲኖረን፣ ሁልጊዜ ከደረስንበት ቦታ ይልቅ ወደ ቀጣዩ ስቴፕ ለማለፍ ስለሚያስፈልገን ጉጉት ጭምር ነው፣ ሊኖረን ስለሚገባ ጉጉት ጭምር ነው እዚህ ክፍል ላይ እየተናገረ ያለው። በእርግጥ ብዙ ጊዜ በሕይወታችን ያሉ ጉድለቶች ባልገቡን ነገሮች ምክንያት ያሉ ሳይሆኑ ገብተውን ወይም ደርሰንባቸዋል ብለን በዚያ መመላለስ ባለመቻል ምክንያት የሚፈጠሩ ናቸው። የገቡንን ነገሮች ባለማድረግ ምክንያት የሚፈጠሩ ናቸው ብዙዎቹ ጉድለቶቻችን እንጂ ባልደረስንበት ነገር ምክንያት የሚፈጠሩ አይደሉም። በሌላ ጎኑ ደግሞ አንዳንዴ ከፍ ያለ መረዳት ላይ ስንደርስ ነው ከፍ ወዳለ ህይወት ልንሳብ የምንችለው ወይም ደግሞ ከፍ ያለ እርምጃ ውስጥ መግባት የምንችለው አሁን ካለንበት ከፍ ያለ መረዳት ላይ ስንደርስ ወይም ደግሞ እውቀት ላይ ስንደርስ ነው። ኢየሱስ ስንነግራችሁ አትሰሙ፣ ስንጠይቃችሁ ደግሞ አትመልሱ ብሎ የነቀፋቸው ሰዎች አሉ። ወይ መልስ ያስፈልጋቸዋል ወይ ደግሞ መማር አለባቸው አትሊስት። ስለዚህ አንድ ነገር ስንሰማ ወይ ደግሞ አንድ ነገር ስንረዳ፣ አንድ ሰው ሲያስረዳ በክርክር ውስጥም ሊሆን ይችላል፣ ባለመግባባት ውስጥም ሊሆን ይችላል። እኛም መልስ መስጠት የማንችልበት ጉዳይ ላይ አንድ ሰው መልስ ይዞ ከተገኘ ወይም ደግሞ ሊያስረዳን ችሎ ከተገኘ አይ በደረስኩበት ብመላለስ ይሻለኛል ወደዚህ ነገር ከምገባ የምንል ከሆነ ወደሚቀጥለው ስቴፕ ማደግ አንችልም። ስለዚህ ሁል ጊዜ እውቀታችን የሚጨምረው በዚህ መንገድ ነው። አለበለዚያ አንድ ቦታ አንስታክ የምናደርገው በደረስንበት እንመላለስ የሚለው በአንድ ቦታ ቆሞ ለመቅረት ወይም ደግሞ አንድ ድንጋጌ ውስጥ አንድ ከዚህ በፊት ደርሰናል የምንልበት በዶክትሪን ይሁን በልምምድ ይሁን በተለያየ መንገድ ከዚህ መውጣት አትችሉም ወይም ደግሞ ከዚህ መውጣት የለባችሁም፣ በደረሳችሁበት በዛው ቆዩ፣ በደረስንበት በዚያ እንመላለስ የሚል አይደለም ኮንሰፕቱ ያለው። ወደሚቀጥለው ደረጃ እስክንደርስ ድረስ በደረስንበት ደረጃ እንመላለስ ነው የሚለው። እስቲል በውስጡ ያለው ግን ወደፊት የመድረስ ፍላጎትና አምቢሽን ነው በዚህ ጥቅስ ውስጥ ያለው ማለት ነው።